I've always had so much compassion for kids and children in Ethiopia. That's why I joined Maya Foundation that helps children and kids and their mothers with hydrocephalus and spinal bifida. Ethiopia is the cradle of human being. My country has so much to teach Africa and the world, and I believe me being here tells every single girl in my country and out there in the world that dreams do come true and never give up on what you have. ውድድሩ በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር ሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋልና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። እኔ እንዳሸነፍ የረዳኝ የሚመስለኝ በጣም ብዙ ነገሮች እነሱ ተዘጋጅተው ነበር የመጡት እንዳልኩሽና እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት ነበር የቤተሰቦቼ ጸሎት ነው ብዬ ነው ማስበው። ለምን ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያውቀው ፋሲኔት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስተዋወቅ ነው። ስላሸነፍሽ በሐሳብሽም በነበረሽም ፐርፎርማንስ ስላሸነፍሽ እንኳን ደስ አለሽ እንልሻለን። በጣም ተደስተናል። ሌላው በጣም ትልቁ ነጥብ በዛ ላይ ያነሳችው ለሰብአዊነት ደግሞ ያለሽ ልብ ነው አስደናቂው። በተለይ ከውልደት በበርዝ ዲፌክት የሚመጡ አንዳንድ ችግሮች ያሉባቸው በተለይ የስፓይናል ቢፊዳ ጋራ የተያዘ እክል ያለባቸው ልጆች ለመደገፍ ያለሽ ልብ በጣም የሚደነቅ። እዛም ትልቅ መድረክ ላይ ስለነሱ አስተላልፈሻል። ትልቅ ኮምፓሽን እንደሚያስፈልግ መልእክት አስተላልፈሻል። ይሄም ሰብአዊ የሆነውን ማንነትሽን የሚያሳይ ነው። በዚህ ሁሉ ነው ያሸነፍሽው። ስለዚህ ኢትዮጵያ ደግሞ በዚህ ሁሉ እንድታገለግል ትፈልጋለች። ለልጆች አንደበት እንድትሆኚ፣ ለሴቶች አንደበት እንድትሆኚ፣ ለሀገርሽ አንደበት እንድትሆኚ፣ ለባህልሽ አንደበት እንድትሆኚ አደራ ነሻል። ከዛሬ ጀምራ የባህል አምባሳደራችን ሆና ያንዳንዱ ክልሎቻችን ላይ የተለያዩ የብሔር ብሔረሰቦች አሉ። በዛ ቦታ ላይ ደግሞ የብሔር ብሔረሰቦች አልባሳቶች አሉ። ስለዚህ በማንኛውም የኛ መድረኮች ላይ የትምህርቷንም በማይነካ መልኩ በመናዘጋጃቸው መድረኮች ላይ እንደዚሁም ደግሞ ክልሎች ራሱ ደግሞ በሚያዘጋጇቸው መድረኮች ላይ እየተገኘች የየክልሉ ባህል ትገልጻለች ማለት ነው። የሀገራችንን ባህል ትገልጻለች ማለት ነው። ስለዚህ እንኳን ደስ አለሽ የባህል አምባሳደር።
አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያቀኝ ሰው የለም። እዛ ሀሴት ብለው አይደለም የሚጠሩኝ ኢትዮጵያ ብለው ነው እና የሚጠሩኝ። ለእኔ በጣም ትልቅ ነገር ነው። ደግሞ አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ይሞክራል። ቤተሰቦቼን በጣም ማመስገን እፈልጋለሁ። ያው እኔ ያሸነፍኩበትን ስፒች የምንመለከት ከሆነ በጣም ብዙ ሰዎች አንስቼ ነበረ ከማያ ፋውንዴሽን ጋርና ከመስጠት ጋር አብሬ እሰራለሁኝና ካሸነፍኩኝ በኋላ የወሬ ማሳመሪያ አድርጌ መቅረት አልፈልግም። ከነሱ ጋር የተለያዩ ነገሮች እንደምንሰራ ማያ ፋውንዴሽን የሚሰራው ስፔሲፊክሊ ልጆችና ህጻናት እና እናቶች ላይ ነው። ከዛ ባለፈ ደግሞ መስጠት የሚሰራው እናቶች በራሳቸው ፋይናንሻሊ ፍሪደም እንዲኖራቸው ነው። ለዛ ያንን ነገር በደንብ አጠናክሬ መቀጠል እፈልጋለሁ። ደግሞ ብዙ ነገር የሚያስፈልጋቸው ልጆች ስላሉ ከማያም ደግሞ ብሮዴን ስኮፔን ሰፋ አድርጌ ብዙ ልጆች ጋር ለመድረስ እሞክራለሁ።